የገሊላ ሰው አይደል እንዴ? ሄሮድስ ጋር ወሰዱትና እሱ ይፍረድበታ። ዘሆል በአንድ ቀን ኢየሱስ የሄደው በእግሩ ሄዶ 127 ኪሎ ሜትር ወክ ያረጋዋል። ሳይበላ አድሮ ሲጸልይ አድሮ ደም ሲያንጠባጥብ አድሮ በዛ ስትረስ ውስጥ ሆኖ ኃጢአት እላዩ ላይ ተሸክሞ አባቱ እንደሚቶ ዘላለም በእቅፉ ያኖረው አባቱ ሊቶ ነው። ምን ነው ታውከኝ ሲል ጸጥ ሊለው ነው። አብ ራይቸስ ነው። አብ አያልፍ የአባቱን ባህሪ ያቀዋል። ለዛ ነው የተጨነቀው። ሄሮድስ አየውና የአይሁድ ንጉሥ መጣ አለና ልብሰ መንግስቱን ተላዩ ላይ አውልቆ ኢየሱስን አለበሰውና ግረፉት አላቸው። እንዴት አይነት ክፉ ናቸው! ልብሰ መንግስት አልብሶት በወርቅ የተለበጠ ነው ልብሳቸው። እነሱ በጣም ፋንሲ ነው ህይወታቸው። አለበሰውና ሲያዋርደው እኮ ነው የንጉሥ ልብስ አልብሶት እስቲ ግረፉት። ራሱን ሲያድን እናየዋል። ሹልሹል ብረት እና ይወጉታል። ዙሪያ ይጮሃል። ሄሮድስ ፊት ያጣጠራል። ፍጹም ሰው አይደል? ህመሙ ሪል ነው። ኃጢአታችንን በራሱ ካነጻ በኋላ የምትለዋ ጥቅስ አይደለችም። አይ ደስ ያለን ቀን የምንሰብከው አይደለም፣ የተነካንበት ነው። እኔና እግዚአብሔር የታረቅንበት ቦታ ነው። እግዚአብሔር ጥላውንን የተቀበለበት ቦታ ያ ቦታ ነው። እስክንሞት ገና እናወራዋል። ይህንን ስብከት ምናልባት እግዚአብሔር እድሜ ከሰጠን እስክንሞት ድረስ እናወራል። ላገኛችሁት ሰው በሙሉ ይህንን ብቻ ነገሩት። ከዘመራችሁ ይህንን ዘምሩ። ምንም ነገር ለጊዜው ነው። ወንጌል ብቻ ነው የማንጸጸትበት፣ መቼም የማንጸጸተው። ኢየሱስ የበራልኝ የገባኝ ቀን አይጸጽተኝም፣ እደሰታለሁ እንኳን ገባኝ። ሄሮድስ ካስገረፈ በኋላ መልሱት አለ። ጲላጦስ ጋር መጡት። ቅድም እንዳልኳችሁ እጁን ታጥቦ አሳልፎ ሰጠ። በሮማውያን ስርዓት ነው ኢየሱስ የተገደለው፣ በአይሁዳውያን አይደለም። አይሁዳውያን ቢገሉት በድንጋይ ወግረው ነው የሚገሉት። ሰቅለው የሚገሉት ሮማውያን ናቸው። ሮማውያንም አዶፕት ያደረጉት መስቀልን ከፔርሻውያን ነው። አይ ቲንክ 600 ዓመተ ዓለም አካባቢ እስከ 300 ዓመተ ምህረት ድረስ ሮማውያን ሰው እየሰቀሉ ይገሉ ነበር። በኋላ ላይ አገዳደሉ በጣም አሰቃቂ ስለሆነ ከዚህ በኋላ በሮም ግዛት ሰው ተሰቅሎ እንዳይገደል ተባለ። እጅግ በጣም ጭካኔ የተሞላበት ነው ካፒታል ፓኒሽመንቱ። ኢየሱስ እንደ ኖርማል ወንበዴ ብቻ አይደለም የተሰቀለው፣ በጣም ከባድ በቀኝና በግራ ከተሰቀሉት በላይ ነው ኢየሱስ ነው። ፊዚካሊ የደረሰበት ነው። እየቦጫጨቁት እየገረፉት 40 የገረፉት ደሙ ሲፈስ ኖርማል የሰው ደም ነው የሚመስለው። የዓለምን ሁሉ ኃጢአት የሚያስወግድ ደም ነበር የሚፈሰው። በመስቀል ላይ በፈሰሰው ደሙ አይደለም ይላል። ያንን እኮ ነው ሜንሽን ያደረጉት እኮ የኒው ቴስታመንት ራይተርስ። በመስቀል ላይ በፈሰሰው ደሙ እግዚአብሔር ጋር እኛን አስታረቀ። ያ ደም እንዴት አይነት ክቡር ደም ነው! እኔ በእውነት ነው የምላችሁ፣ መቼስ ገራፊዎቹና በጦር የወጉት ሰዎች ሐዋርያ ሥራ ላይ ተሰብኮላቸው ጌታን የመቀበል ዕድል ካገኙ ያንን የኢየሱስን ደም ሲፈስ ፊት ለፊት አይተውታል። በዓይናቸው የዓለምን ሁሉ ኃጢአት የሚያስወግድ ደም አይተዋል በዓይናቸው።